ፍቅሬ 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 ካንቺ ነው ትዳሬ የተፈረፈረ እንቁላል ላይ ማለት ነው 1 ኪሎ ቁንደ በርበሬና በትንሹ 1 ኪሎ ጨው ቢገባበት ቁርስ ይባላል። ሊያ ተነሽ ቁርስ ደርሷል። ዋላ መጣ ነው ልጆች ምን አይነት ነገር ነው እነዚህ ልጆች? እኔ ልብሴን ዘላንቲ ወሬት ነው መሄድ አለብኝ እኮ ነው። ቁርስ ቢያ አልፈለኩም። እሺ ጠብቅኝ መጣው። ሳሚ የግድ ከኔ ጋር መንከራተት አለብህ እንዴ? ምን ችግር አለው? ቆይ ሊያ አግኝቼ ነው ካንቺ ጋር ረጅም መንገድ በእግሬ መሄድ? እየቀለድኩ አይደለም። እሺ ጉማ ነው ስፒከር ላይ አድርግ። ሄሎ ታሬ፣ እርግጠኛ ነኝ ይሄኔ መስታወት ፊት ቆማ አልወጣ። አዎ እኛ ብቻ መስለን እንዳታረፍድ እነ ሜሪም አሉ። እናማ እነ ሜሪ የወንዶች ፕሮግራም ነው አላልከኝም ነበር እንዴ? አንቺ ደግሞ አሁን እነ ሜሪ ሴት መሆናቸው ነው ወንድ ቢያቸው የታሬቶች ናቸው። ደግሞ በዚህ ተናደድኩ እንዳትይና እንዳልስቅ። ልጆች እዛው በቃ ሊወዳችኋለሁ። እሺ ቻው። ደግሞ እናታችሁ እንዳታስቸግሩ። እሺ እንዴ ዶክተር እስካሁን አለሽ እንዴ? እረፍት ያስፈልግሻል እኮ። ፈልጌው ነው። ኦኬ ባይ። ተይዘሻል። ሊያዬ ሊያ ለምን ቤት ቀይረን አንቀውጠው? ለምን ሌላ ቤት ሄደን አንረብሻቸው? እንሂዳ ተነሽ እንሂድ፣ እንረብሻቸው። ነይ እንሂድ። ሰክራለች ብለህ በመኪና ልትወስደኝ ነው? ኧረ አይደለም። አንተ በታክሲ መሄድ ትችላለህ፣ እኔ በእግሬ እሄዳለሁ። እሺ ተሳስቻለሁ፣ ይቅርታ። እሺ ይቅርታ ማድረግልህ አንድ ነገር ላይ ከተስማማን ብቻ ነው። እሺ ምን? ከዛሬ ጀምሮ ከኔ ጋር መንከራተት የለብህ። ደግሞ ሰክራለች ብለህ ከደገምከኝ መጨረሻችን ነው። ከነገ ጀምሮ ስለ ራስህ ማሰብ መቻል አለብህ። ሊያዬ ይደክምሻል ብዬ እኮ ነው። ሁሌም ተሸክመህ መኖር የለብህ። ታዲያ ደከመኝ አልኩኝ? ሰለቸኝ አልኩኝ? ሁሌም እኮ እንፋታ እምልህ አንተ ብዬ። አቤት አቤት፣ ለእኔ ብለሽ
ማንም አስገድዶኝ አይደለም አብሬሽ ያለሁት ስለማፈቅርሽ ነው። ፍቅር ደግሞ ከእስከሚል ካልኩሌሽን የለውም። በቃ አንቺ ካልሽ ሁሌ አንቺ ያልሽው ብቻ ነው እንደሚሰማው። ለኛ ስሜትም ተጨነቂ እንጂ ድምጻችንም ይሰማ እንጂ። መስፍን የት ነው? መስፍን ቢሮ ነው። ይሁን እንግዲህ። ስልክ አታነሳም? ትንሽ ስራ በዛና። ሰላም ነው ሳብሌ? ታዲያስ? መሲ አንዴ ባለቤቴን ላዋራት። እሺ በቃ እንደተባባል ነው ያልኩሽን እየሰራሽ ጠብቂ። መጣሁ። እሺ እሺ። ሜስ ምንድነው? መሲ ሜስ ምናምን የምን መቆለባመጥ ነው? ምንድነው? ሰራተኛ አይደለችም? ምንድነው እንደዚህ ከጣራ በላይ ማሽካካት? በሰላም ነው ስልክ ያላነሳው? በሰላም ነው። ስራ ምናምን በዛና ነው ፈለግሽኝ? ማታን ማማጋራት እንዳላረሳው አይደል? አይ እንዴት ረሳለሁ? አረሳሁት። አይ ከረሳው ብዬ ነው። በቃ አዎ በቃ። ላንተ የትልቅ ጉዳይ አይደል? አረ ነው ነው። ሰላም ናችሁ? መጣው አንቺ አረረረ ምን አክልሻል? ትልቅ ልጅ ሆንሻል እንዴ? ምንድነው ደግሞ የቀለበታ? ለቀለበቱም ተደረሰ። አጎቴ እየጠበቀ ነው። እሺ ችግር የለም እኮ ሂዳ። እሺ መስፍን ችግር የለም። እሺ አለ እንዴት ነው? ሰላም ነው? ሰላም ናችሁ? ባሊ ዘናጭነቱ ብሶበት የለም እንዴ? እሱ ምን አለበት? መስታወት ፊት ተገትሮ ነው የሚውለው። ወይ ተጋጭተሽ ነው? ስጋጭ እንኳን አታየኝም አይደል? እያየሽ አትሄጂም እንዴ? መጀመሪያ አትይዘኝም ነበር? እያየሽ ትለኛለህ ደግሞ ካንተም ብሶ። ማን ብዬ ሰላም ልበላቸው? መጣ ነገሮች ያለ እናንተ ጥረት እዚህ አይደርሱም ነበር። ጥሩ ለሰራ ሰው ደግሞ ጭማሪ ይደረጋል፣ ሽልማት ይሰጣል። ሁላችሁም ለኔ መልካም ሰራተኞች፣ ሁላችሁም ጥሩ ሰራተኞች ናችሁ። ሁሉም ነገር የምታወሩት ከሷ ጋር ነው። ደስ ብሎኛል በጣም። እንኳን አደረሰን የኔ ቆንጆ። እንኳን አብሮ አደረሰ። ከመቼ ልትሄጂ ነው? ለመሄድ ብቻ ነው እንደሚለበሰው? አንተ ሰው በጣም ግራ እየሆንክብኝ እኮ ነው። በማታ መሄድ የሚፈቀደው ለአንተ ብቻ ነው? አረ ላንቺ የሚፈቀዳል ሰብሊ። እኔ ልጆቹስ ብዬ ነው። እኔ ልጅ ከማሳደግ በቀር ማጌጥ አያምርብኝም ማለት ነው? ስማ፣ ማንም የሚያቀኝ በዘናጭነቴ ነው። እሺ ነገሩ አንተ ምን ታረግ? የቤት መቤቱን ሁሉ አንተ ውጭ ማየት ጀመር። እንዴት? እኔ ጠዋት ወደ ስራ ሄዳለሁ፣ ማታ ሲመሽ ወደ ቤት እመጣለሁ። ከዚህ ውጪ ስራውስ ቢሆን አሁን መሲ ሜስ ከምትላት እኔ የተሻለ መስራት አቅቶኝ ነው? አዎ ያቅትሻል። ሆቴል ማስተዳደር እኮ ትምህርትና ስልጠና ይጠይቃል። አንቺ ደግሞ በሙያ አልሰልጠንሽም አይደል እንዴ? ማንም እየተነሳራል እንዴ በሁለት ወርና በአንድ ወር ስልጠና ሆቴል ካላስተዳደርኩ የሚለው? እማላቅ አታርገኝ እንጂ። እንግዲህ ፍላጎቱ እንዳለሽ እኔ አላቅም።
የቤት እመቤት ሆነልህ ጭራሽ ፍላጎትም የሌለኝ አረከኝ አይደል? ምን ሆነሻል? ምንድነው 10 ጊዜ የቤት እመቤት የምትይው? ምን ችግር አለው? የቤት እመቤት መሆን ጥሩ እኮ። ምኑ ነው ጥሩ? እቤት መዋሉ ነው ጥሩ? አዎ ውጪ እኔ ለቤታችን ለፍቼ እመጣለሁ፣ አንቺ ደግሞ ቤት ትለፊያለሽ። ደግሞ ከባዱ እኮ ያንቺ እኮ ነው። በል አስደልለኝ እባክህ። እሱን እዛ የለመድክበት። እንግዲህ ክፉ ደግ አነጋገር ሰብለ፣ በልጆቼ እንድትማረር ያልፈልግ። ይሄን ያልካማረሩሽ ምንም ችግር የለም። አንጠልጥዬ ነገ እኔ አጸድዬ ጋር ወስዳቸዋለሁ። ጥሩ፣ እሱማ ደስታዬ ነው። ወዴት ነው የምትሄደው? እራት ቀርቦ የለ እንዴ? እና ታዲያ ሳልታጠብ ነው እንዴ የምበላው? ወይ ጉዴ! እስካሁን ምን ይወስድ ከተው ነው ደግሞ አልበላም ብል። ሰብለ እኔ ጠግቤ ነው የመጣሁት። እኔ ነገር ፈርቼ ነው። አንቺ ቢ እንዴ ምን ነው ልፈንዳ እንዴ? ክፉነ ሰው ነህ አይደል? መልአክ አይደለ? ይህንን ሁሉ ነገር አድርጌ አትናደድ ነው ወይስ ቁስሌን እየነካካ መኖር ነው የምትፈልገው? አዎ መርሳት ስለምፈልግ ረስቼው ነበር። እኔ አንተንም ያለፈ ህይወቴንም መርሳት ነው የምፈልገው። እኔን ሳይሆን ያለፈ ህይወትሽ እንድትረሽ እፈልጋለሁ። መርሳት እፈልጋለሁ ግን አልችልም። ሁሌም በትላንትና ውስጥ ነኝ። አንተ የተጋባንበትን ቀን የምታስታውሰው ዛሬን እየኖርክ ነው። እሺ በለኝና ተወኝ። ዛሬን አልቀማ፣ እንፋታ። አሁንም ለኔ ብለሽ ነው? አዎ ለኔ ብለሽ ከሆነ ሁለተኛ እንደዚህ አይነት ነገር እንዳናወራ ተነጋግረናል። ቁርስ በልተህ ብትሄድ አይሻልም? አይ ማቸኩያለሁ፣ ስራ አለብኝ። በቃ ቻው። እሺ እንዳልክ። እንኳን እነሱን አመጣህልኝ እንጂ ላንተስ አልጨነቅም። እናት የሆነች ሚስት አለች። ማሰብለ? አዎ ምርቃቴ ደርሷል። በጣም ቻው። ልብስ ይበላሻል። አያታችሁ እንዳታስቸግሩ ደግሞ። ቻው። እሺ እኔ ማር ቻው። ገና ወደ ስራ እየገባሁኝ። ስራማ ከሆንክ ስራ በቃ። በሰላም ነው የመጣኸው? አይ ልጆቹን አጸልዬ ጋር ላድርስ ብዬ ነው። ምን ነው ሚስትየው ኩፋሉ እንዴ? አረ ሰላም ነው። ቶ ተመልሶልኛል። ያንተን ባህሪ መቻጣውት። በል በቃ ቻው። እስቲ ብርጭቆ ስጠኝ። ቆይ ምንድነው? አስቀምጥ። እስቲ አንቺ ዊስኪ እኔ ዋይን ስንጠጣ ሰው ቢያየን ምን ይለናል? እግዚአብሔር እኔ ምሬን እኮ ነው። አዋተ የምንኖር ሳይሆን እኮ አንቺ የምታስተዳድሪ ነው የሚመስላቸው። ድሮ የሚያጣጣትን ነው እንጂ ቀላል ጠጪዎች ነበር። ተመስገን አምላኬ የሚያጣጣ ሰው አገኘ። ታክሲ እኮ አልጠራውም። ቃል አዎ ከጠጡ አይንዱ ብቻ ሳይሆን በጣም ከጠጡ ማይሄዱም ይሰራል። እና እዚህ ቆሜ ልጣ አይሻልም? ትቦ ውስጥ ከማደር ፍቅሬ ካንተ ነው ዋዳሬ። ፍቅሬ ካንቺ ነው ትዳሬ። ፍቅሬ ካንቺ ነው ትዳሬ። ካንተ ነው አዳ ይኸው ብለናል። ሰሚ አጣን እንጂ አሞሻል። ሐኪም ነኝ አያመኝም። እሺ በቃሽ። ቆይ ልዘልሽ።
ሊያ ምን እያደረግሽ ነው? እኔ ላስደስት አልችልም። አደጋው ጸባይን ብቻ ሳይሆን ሴትነቴንም ነው የቀማኝ። አንቺ እኮ ባላጠፋሽው ነገር ነው እየተጎዳሽ ያለሽው። ሞከርኩኝ ግን አልቻልኩም። አንድ እውነት ልንገርሽ፣ በደስታ ካሳለፍናቸው ጊዜያት ይልቅ አሁን አብሬሽ በመሆን የሚሰማኝን ደስታ ባወቅሽ። የቤተሰቦችሽ ሀዘን እየጎዳሽ የምትኖር ያንቺ እንጂ እኔ ምን የተነካ? ሊያ ወደዛ ነገር እንዳትጠጊ። ቄሱ ፊት ቃል የገባነውን አስታውሽ። የሰርጋችን ነው። ከሞት በቀር ምንም እንደማይለየን ነበር ቃል የገባነው። ሊያ ያምሻል? አብደሻል? በጣም ጨካኝ ነሽ። ተወኝ በቃ አልፈልግህም። እንዳይገባህም እንዴ? ስንት ጊዜ ልንገርህ? በቃ ተወኝ። ምንድን ነው የምታወሪው? እንፋታ። ምን? እንፋታ። እሱ ነው የሚያስደስትሽ? አዎ። የኛ መፋታት ያስደስትሻል? አዎ። ማርታ ነጮቹ ልብሶች ከለር ካላቸው ጋር እንዳትቀላቂ። እሱ በእንደዚህ አይነት ነገር ቀላል ያውቅ። እሺ። አዎ ወጣው ይሄን ነገር ሁሉ ይነግራቸዋለሁ። ይሄ ሰላም አለ። ሰላም አለይኩም። ምን ነው? ምንም ዝም ብዬ። አጥር ሰላም ብለሻል? እውነት? እንዴት ፈጥና ሞታል? እባክህ ደውዬላት ነበር። ጥሩ። ወዴት ነው ጥድፊያው? ረሳሹ እንዴ? ምሳሌ እንዴት ነው ማረሳው? አንተ ብቻ ነህ ቢዚ፣ አንተ ብቻ ነው የምትገባው አይደል? እኔ ቤት ውስጥ ብዙ ስራ አለብኝ። አዎ ረስቼዋለሁ። እሺ እንዴት አደረክልኝ? ስራው ነው። ታዲያ እንድትወጣብህ አልፈለግም። የእሷ ደሞዝ ላይ ነው እንዴ የሚከፈለው? ተናግሬያለሁ። ከዚህ በኋላ እዚህ ቤት መቀመጥ አልፈልግም። እሺ ሆቴሉም ቢሆን የጋራ ንብረታችን እንደሆነ እንዳትረሳ። አረሳም አሁን እስኪ ከዚህ ጋር ያገናኝ ነው። ልትወጪ ነው? አብረን እኮ ነው የምንሄደው። የት? ያንተ ምሳ ጋ ነዋ። ምን ነው ቀራለ? ሌላ ቦታ ነው እንዴ የምትሄደው? እንዴ ለምን ዋሽቼ እነግርሻለሁ? ስለዚህ እንሂድ። እሺ
እየጠበቅኩ እኮ ነው ወይስ እኔ አብሬህ እንዴት አልፈለክ? አዎ አብረን ሄዳለን ብዬ ስላላሰብኩበት ይሆናል። ይሄ ምንም ማሰብ አለማሰብ አያስፈልገው ነው ወይስ አንተ በእኔ ታፍርብኛለህ? አዎ አፍርብሻለሁ። ንገሪኝ እስኪ እኔ ጭቅጭቅ ስለማልፈልግ እያለፍኩሽ እንጂ ስንት ጊዜ ነው በጓደኞችና በጓደኞቼ ፊት በቤተሰቦችና በቤተሰቦቼ ፊት ያጓረርሽ? ስንት ጊዜ ከመሬት ተነስቼ ቀንቼ አንተም ወንዶነ ታዲያ ሌላው እንደሄዶ መፈለግ ነው። ይኸውልሽ ከጊዜ ወደ ጊዜ ትቀየሪያለሽ እያልኩኝ እቤት መግባት እስክፈራ ድረስ ታግሼሻል። ይሄን እኮ ነው ተለውጣሃል የምልህ። አሁን እንዲህ ባለው ሁኔታ ጥለኸኝ ሄደህ ታውቃለህ? ምንድነው የምትይኝ? ጠብቀኝና አብረን እንሂድ። መስፍኔ ና እንጂ ያዘኝ አባቴ። ሰላም ነው? ሰላም ነው። ባለቤቴ ነች ተዋውቋት። እሺ ሰብለ ሰላም ነው። ሚስማር እኔ አላምንም። አንቺ ከበጥ እንዴት ነሽ? ያን ነገር እንዴት አረክልኝ? እሱን ነገር ብዙም አላሰብኩበትም። እመጣው አንዴ ምን እባክህ እኔ ነገር ሁሌም ዝንጥ ያለ ነው። እኔ ስለምመርጥለት ባለቤቱ ነኝ። ባለቤት እንዳለው አውቃለሁ። ውይ አንቺ ነሽ እንዴ? ሚስማር ምን ትመስላለች? ምናምን ሰላም ሰላም፣ በጣም ሰላም። ሰው እየተጎዳ ይሳቃል። ኧረ ባንቺ አይደለም እውነት። ይሄን ያህል ፋራ መስላለሁ እንዴ? አይ የኔ እህት እንከባበራ። ምን ልታመጪ? ላልተወሰነ ጊዜ የለውም። እሺ ሩቅ አዲስ አበባ ነው የሚሄደው። አሁንም ሆቴሉን አደራምሎ ላንቺ ነው። የተፈጠረ ነገር አለ? ሰላም ነው። አንዱ ስልኬን ቢካለሽ በአንዱ ስልኬ ሞክሪ። ሁለቱም ቢካለሽ እኔ እደውላለሁ። ሰብሊ ደህና ናት? መሲ ደህና ነች፣ በጣም ደህና ነች። ቻው። ሄሎ ዮኒ፣ ሆስፒታል ነው ያለው? ወደ አዲስ አበባ እየመጣሁ ነው። እዛ ትንሽ ማረፍ ፈልጋለሁ። ጌስት ሃውስ ወይ ሆቴል ያዝልኝ። ማንም ከደወለ እዛ መምጣቴ እንዳትናገር። እሷም ከደወለች አትንገራት።
በቃ መጣው ዘው ዮናስ እንዴት ነች ባክ? እሱን አሁን መገመት አይቻልም። እሺ ምንድነው የሚሻለው? ንገረኝ እስኪ ማድረግ ያለብኝ ንገረኝ። ቆይ እስኪ አንተ እዚህ ምን ልታረግ ነው የመጣው? ምን ሆነሃል አንተ ጋር ነዋ። ሆቴል ወይ ገስታው ሴት እንዲያስክል ሊጠይቅ ደወልኩኝ፣ አታነሳም። ደጋገምኩኝ። ዶክተር ሊያ ቤተሰቦቿን በሙሉ በመኪና አደጋ ነው ያጣችው። ማንሽ ደሞ እሷ? የገጫህት ናታ። ወይኔ መስፍን በቃ አለቀልኛ። በዚህ ጉዳይ ደግሞ በጣም ሴንሲቲቭ ናት። ደስ ይበል ይሳብ። ጭራሽ ዘግቶታል። ሁሌም እኮ እንፋታለን አንተ። ሁሌም እኮ እንፋታለን አንተ። እንፋታ 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 እንፋታ። ታሬ አላገኛችሁትም? ሁለቱም ስልኮቹ ዝግ ናቸው እኮ። ታሬ ዋሽታኝ ከሆነ ግን እንጣላለን። እሺ ቆይ ታገኛታለህ ደግሞ። ወይኔ መስፍን በቃ እንደወጣው መቅረቴ ነው ማለት ነው። እስር ቤት መበስበሴ ነው። ጆቼ ሄሎ አጸድዬ። ሰብልዬ እንዴት አመሸሽ? ደህና ነኝ። መስፍን አልመጣም? ጠዋት ልጆቹን አምጥቷቸው እኮ ወዲያው ነው የተመለሰው። እስካሁን አልመጣም እንዴ? አይ ምሳ በልቶ ነው የወጣው። እንዴ ምን አጋጠመው ልጄን? አረ አጸድዬ፣ ኧረ እንደሱ አይደለም እንዴ። ምን ነክቶሻል? ይሄው እንደው ሚቲንግ ውስጥ ገባ። መልሼ እደውልልሻለሁ። ወይ አስደነገጥሽኝሽ። ሰላም ዳሩ። ሰው መስሎሻል? ደሞ ለሱም ይታሰባል። ወዴት ነው? ምን አደርጋለሁ እኔ እዚህ አሁን መኪና ላስነሳ ብል ላመልጥ ሊመስላቸው ይችላል። እንዳይወጣ ብሏል እነሱ። ይሄድስ ብለ ትሄዳለሁ። ምን ሜጃ አለኝና። ይኸውልህ መስፍን፣ ከሰሰችም አልከሰሰችም የግድ ማስታመም ይኖርብሃል። እሱ መጫጣው ግዴታዬ ነው። ይሄማ ህግ ከፈለገኝ በማንኛውም ሰዓት አለ። ሚስት ናት። ሚስት አበለኝ። እኔ ሚስት የለኝም። አላቅም፣ የት እንዳለ አላቅም። አላገኘሁትም በላት። ሄሎ ሰብሊ፣ ስራ ላይ ስለነበርኩ አላየሁትም። ኧረ አላገኘሁትም። እሺ ቻው ቻው። በባይ ተዋርጎ
በባይ ተወራልጋ በባይ ተወራልጋ እንግዲህ ሌሊቱ ዋ እንዴት ይንጋ ዋ እንዴት ይንጋ በባይ ተዋርጎቱ በባይ ተወራልጋ በባይ ምንድን ነው የምትሉኝ? ማንም ነፍሰ ገዳይ ቅጣቱን አያገኝ ነው የምትሉት? የንጹሃን ደም ደመከልብ ሆኖ ይቅር? ቆይ እንደዛ አይደለም። ይቅርታ ማድረግ ያስፈልጋል። ያ ደግሞ ትልቅነት ነው። እባክሽ ዶክተር ሊያ ይሄ ነገር እንዲቀጥል አበረታች እያልከኝ ነው? እናንተ ውጡን ያዋራታለሁ። እኔ ኃላፊነት የሚሰማኝ ሰው ነኝ። አደጋ አድርሻ አልቀጣ አልልም። ግን አንተ ነህ? ውጣልኝ! አስወጡልኝ! እሺ ነርስ አስወጡት! ወይ አቤት ዶክተር። እናንተ ሰው እስከሚጠራችሁ ለምን ትጠብቃላችሁ? ይቅርታ ዶክተር፣ ስራ በዝቶብን ነው። እኔ እኮ ፔሸንት ነኝ። ቁስሉ እየጠዘጠዘኝ ነው። ፔንኪለር ይታዘዛል። እሺ ዶክተር። ትናንትና በአደጋ የገቡት ሰዎች ደህና ናቸው ዶክተር? ስለነሱ አታስቢ። የሞተ ሰው የለም? የለም ዶክተር። ማን ነው? ማን ነው? እኔ ነኝ። ነቃሽ? አንተማ? እኔ ነኝ። ምን ትሰራለህ? ሻወር። ውጣልኝ! ውጣልኝ! እሺ ውጣልኝ! ሰውዬ! እሺ ተረጋጊ። ውጣልኝ! መጥቶ አይተውሽ ነው የሄዱት። መረጋጋት አለባት ብለዋል። እኔ ወጣለሁ። አሁኑኑ ውጣልኝ! እሺ ቲቪ እየሰማኸኝ ነው? አዎ እኮ ልወጣ ነው። እወጣለሁ። ውጣልኝ! እሺ ይሄ ደግሞ የሕክምና ክፍል ነው እንጂ መጋዘን አይደለም። ይዘህልኝ ውጣ። ሰውዬ እባክህ። ልወጣ ነው። እየወጣሁ ነው። ዶክተር ትንሽ ሰከንድ ስጭኝና አዳምጪኝ። እኔ እንዲያነስብና የለኝም። አስፈላጊ ከሆነ ፖሊሶቹ እዚህ ይምጡና እኔ እንደገጨዎች መንገር እችላለሁ። ሌላ ምስክርም አያስፈልግም። ወድጄ ያደረኩት ምንም ነገር የለም። ዶክተር ዮናስ ጓደኛዬ ነው። ስላንቺ ሁሉንም ነገር አጫውቶኛል። ቤተሰቦችሽን አተሽ በስነ ልቦና በተጎዳሽበት ነገር እንደገና እኔ አንቺን ጎድቼ ሌላ ነገር ውስጥ መክተት ልክ አይደለም። ይሄ ደግሞ የህሊና ጸጸት ነው የሆነብኝ። ዶክተር ረጅም ዓመት አሽከርክሬ ያለው እኔ ምንም አደጋ አድርሼ አላውቅም። ግን በቃ ምን ላድርግ፣ ክፉ ቀን ገጠመኝ። የቤተሰብ ኃላፊ ነኝ። እኔም የራሴ ችግር አለብኝ። ደግሞ ምንም ጥሩ ነገር ውስጥ አልነበርኩም። ምን ላድርግ አውቃለሁ። አንቺ ይሄ መረዳት ላይኖርብሽ ይችላል። እንደምል አላውቅም። ይቅርታ። ተነስ። እንዳንተ አይነት ንዝላል ሰዎች ናቸው አደጋ የሚያደርሱት። ውጣ! አቤት ሰብሊ፣ አሁን ነው የሚገባው?
ውጭ የሚሰሩ ስራዎች ነበሩ። መስፍን አልመጣም? ትላንት መጥቶ ነበር። ላልተወሰነ ጊዜ እንደማይመጣ ነግሮኛል። አጸድዬ ደውለሽ ነበር? አጸድዬ እኔ ሰላም ነኝ። እሺ አጸድ ሰላም ነኝ። ከሰዎች ጋር የሥራ ጉዳይ እያወራሁ ስለሆነ ነው። ለዛ ነው ድምጼን ዝቅ ያደረኩት። አጸድ ሙች እኔ ሰላም ነኝ፣ ደህና ነኝ። መልሼ እደውልልሻለሁ። እሺ ሴትዮ ከዚህ በኋላ እኔና አንቺ ባልና ሚስት አይደለንም አይደል? ምንድነው ከኔ የምትፈልጊው? በቃ ከህይወቴ ውስጥ ውጪ እንዴ! ተይኝ፣ በቃ ተይኝ፣ ተይኝ። አልሞት አልኩሽ፣ ተይኝ። ኧረ እባክሽ ተይኝ እንዴ! ምን አይነት አስጨናቂ ሰውዬ ነው ያመጡብኝ? የኔማ ቤት አንቺ ብቻ አይደለሽም የታመምሽው፣ ሁላችንም የየራሳችን ህመም አለብን። እሺ ምን አይነት ራስ ወዳድ ሰው ነሽ? ከቅድም ጀምሮ ለማመጥሻለሁ። ከኔ ያመጡብኝ ትላለች፣ አንቺ ራስሽ ከኔ የመጣሽው ምንድነው? ምን አይነት ሰው ማትረዳ ሰው ነች? እሺ ነርሶቹን ጥራልኝ እባክሽ፣ የራስሽ ጉዳይ። አባዬ ሳሙኤል ነኝ። አባዬ ሳሙኤል የሚባል ልጅ የለኝም። አውቃለሁ አባዬ፣ አጥፍቻለሁ። አሁን ለምን መጣ? ትተህን ሄደህ አልነበረም? እሺ ክፈትልኝና አይናችሁን ልየው። ተቀምጠን ስናወራ ሁሉ ነገር ይገባል። የኔስ ይቅር። እህትህ ማን አላት? እኔ እንኳን እንደ አባትህ ታሳድጋታለህ ብዬ ነበር የማስበው። ወደ መጣህበት ብትመለስ ነው የሚሻለው። ቡርቴ እሺ አንቺ ክፈችልኝ። እሷን አትጥራት። የት ነች? የት ነች ብሎ መምጣት ያኔ ነበር። እኔ እንደማልፈልግህ ታውቃለህ እኮ። እሺ የት አለች አባዬ? አባዬ አባዬ አባ እቺን ነገር ልክፈትልሽ መሰለኝ ነው። ሙዝ ልላጥልሽ? አሞኛል፣ ምግብ አልበላም። አይ ቶሎ እንድድኝ መብላት ስላለብሽ ነው። ገጭተኸኝ እኮ ነው። ረሳኸው? አወራን አይደል እንዴ? አወራን እንጂ አልተግባባንም። ሻወር ወሰድሽ? ሰው ያንተ እኮ ነው የገጨኸኝ። አቁስለኸኛል።
እኔ እኮ ሻወሩ እንዳልይዝብሽ ነው። እኔ ገብቼ ልታጠብ ነው። ለዛ ነው። ኧረ በስመ አብ ምን አይነት ሴት ናት? አይ ቻለው እንደዚህ። አዎ አስገብቻለሁ። አዎ ይሄ ሆቴል ደረጃውን መጠበቅ አለበት። በጣም ትልልቅ ሰዎች መጥተው የሚያርፉበት ቦታ ነው። ከዚህ በኋላ ግንኙነታችሁ ከኔ ጋር ነው። ይሄ አፍላፍ ገጥሞ ማውራት። አንቺ ጸጉርሽ ምንድን ነው? ሰው የእናንተን ጸጉር መብላት አለበት? ሰማላችሁ? ይሄ ሆቴል ሲኖር ነው እናንተ የምትኖሩት። ደሞዛችሁ ሲቆረጥ ልክ ትገባላችሁ። እንደውም የሁሉ ሰራተኛ አልፈልግም። ሰራተኛ ቀነሳ ማድረግ ይኖርብኛል። እንደዛ አይደለም ሰብለ። ወይዘሮ ሰብለ የተከበርኩ ባለትዳር ነው። በነገራችን ላይ መስፍን በጣም መልካም ሰው ነው። ቢሆንም እስክትድኝ ድረስ አንቺን የማስታመም ግዴታ አለበት። ሳሚን አገኘው? አዝናለሁ፣ ሳሚን አላገኘሁትም። ዶክተር ፍላይቴ ነገ ነው። አንቺም ራስሽን ተንከባከቢ። ሆስፒታላችን በጣም ይፈልግሻል። እሺ ዮኒ፣ ምንም ችግር የለም። አንተ አታስብ። አስፈላጊ ከሆነ ቤቷ ስገባ ነርስም ጤና ረዳት መቅጠር እችላለሁ። ችግሩን የፈጠርኩት እኔ አይደለሁ። የማስታመም ግዴታ አለብኝ እኮ። መስፍን፣ ያንተንና የሰብለንም ጉዳይ ጨርስ። ይሄን የሷ ነገር ያበቃልን ዮናስ። ምንም የምታወራኝ ነገር የለም። ና ና ትሄድ። አይዞሽ አይዞሽ፣ ይቅርታ መስፍን፣ አደራ። ዮኒ በሰላም ግባ። አመሰግናለሁ ዶክተር። ቡርቴስ ከነወይንሸት ጋር ጸበል ሄዳለች። የት? ደብረ ሊባኖስ። ዶክተሮቹን አውርቻቸው ነበረ። አሁን ደህና ናት ብሎኛል። ከህመሙ ይልቅ የስነ ልቦና ጉዳት ነው ይበልጥ እየጎዳሽ ያለው። ራስሽን ካላረግ ይቅርታ እንዴ። አቤት ሰብለ ነኝ፣ እንዳዘጋው። አሁን ሴት ናት ያለኔ አትችልም ብለህ ነው አይደለ? ምንም ነገር አያቀተኝም፣ አሳያለሁ። ትሰማኛለህ? ከዚህ በኋላ እንኳን ልደውልልህ ብደውል እንኳን አላነሳም። ሴትዮ ቤት አለኝ ብለህ እንዳትመጣ። ጭራሽ ዘጋው። ከዚህ በላይ ላስጨንቅ አልፈልግም። የራስ ጉዳይ እንዳለብህ አውቃለሁ። ከዚህ እንደወጣ ግን ትረዳኛለህ። ባለቤቴ ጋር ልከዋለሁ። እሺ ተጣላን እንጂ አልተለያየንም አይደል? በሽታው ቆየባት እንዴ? እንደ ጸናባት ነበር የደወልኩልህ። ጸበል ከሄደችስ? 2 ወር። በቤት የለም። ሱቁም ሲሄድ ከተዘጋ ከሳምንት በላይ ነው አለ። አንቺ ሁላ ነገር ሲሆን እንዴት አታውቂም? ሊያ ተጣልተናል ነው ተፋተናል ነው ያልሽ? መሰረት የታለች? ምን እየተደረገ ነው?
ሰራተኞቹ በሙሉ ቸልተኞች ናቸው። ምንድነው ይሄ? ይቅርታ ወይዘሮ ሰብለ፣ እዚህ ቤት ሁሉም ሰራተኛ ስራውን አውቆ በኃላፊነት ነበር የሚሰራው። ነበር ማለት አሁን ምን ተፈጠረ? ወጥ ቤቷ ያለ ምንም ምክንያት ከተቀየረች በኋላ ከስተመሮች የለመዱትን እጅ ባለማግኘታቸው ብዙ ቅሬታ እየቀረበብን ነው። 5 ሰራተኞች ደሞዛቸው ስለተቀነሰባቸው ስራ ለቀው ወጥተዋል። በዚህ ምክንያት ሌሎች ሰራተኞች ላይ ስራ ጫና እየበዛባቸው ነው። ማናችሁም ብትሆኑ ስራችሁን አውቃችሁ እስካልሰራችሁ ድረስ የምታመጡት ለውጥ የለም። ብዙ ስራ የሚፈልግ ሰው አለ። ሌላው ደግሞ ከዛሬ ጀምሮ ስራዬን በፍቃድ ለቅቄያለሁ። እየሰራሽ ነበር እንዴ? ለማንኛውም ማስረከብ ያለብሽን ነገር ሳታስረክቢ ስራ አትለቂ። ነይ እስኪ። እኔ ምንድነው ያሳጣዋችሁ? ወይዘሮ ሰብለ፣ ሰራተኞችን እንዴት መያዝ እንዳለብሽ አታውቂ። መስፍን መልካምነቱ እንደ ወንድም እንዳያስገድዶኝ እንጂ ከዚህ የተሻለ ስራ አጥቼ አይደለም። ከሱ ጋር ይህን ያህል ጊዜ አብረን በስራ ስንቆይ አንድም ቀን ክፉና ደግ ተነጋግረን አናውቅም። ሀሳብ ካላችሁ ንገሯት። አረጋሽ መስፍን መልካም ሰው ነው። አንድም ቀን ክፉ ነገር ተናግሮን አያውቅም። ከሱ ስላንቺ መጥፎ ነገር ሰምቼ አላውቅም። መሀላችሁ ችግር እንዳለ እንኳን የማውቀው አንቺ ስትመጪ ነው። አንድም ቀን በፍቅርና በክብር ስታወሩ ሰምቼሽ አላውቅም። እኔ ከመጣሁ በኋላ ራሱ ለውጣለሽ። አዎ፣ ግን እኮ አንድ ሰሞን ህመሙ በጣም አሰቃይቶኝ ነበር። ጨጓራ እኮ የትልቅ ሰው በሽታ ነው። እንዴት አንቺን አመመሽ? አንተ እየጠፋ ነዋ። በጣም እኮ ነው የምትናፍቀኝ። ደግሞ እኔ ትንሽ ትልቅ አይደል? ነሻ ምንድነው እንዴ ጠቆርከው? ጸጉሩ ሁላ አድጓል። ቆይ አግብተህ የለ እንዴ? ከዚህ አጣፋብኝም አይደል? የትም አልሄድብሽም። አምጧት ወደዚህ። ይቅርታ፣ እሺ ብላ መኪና ምትሄድላ አይመስለኝም። ምን ማለት ነው? ዶክተር ላይ መኪና ተጠቀመ እና እስከ ዛሬ እንዴት ነው የኖረችው? በእግሯ ነው የምትሄደው። አሁን ደግሞ በእግሯ ትሄድ? ምን አይነት ነገር ውስጥ ነው የገባሁት? በቃችሁ። ወንድሜ ይቅርታ እባክህ፣ እንደው ሸክም ምናምን የሚሰራ ሰው አገኛለሁ እዚህ አካባቢ የሚሸከም? እንዲህ ዘንጬ ስታይኝ ምን ማልሰራ መስላለሁ? ትሰራለህ? ጥሩ ነው። እዚህ ሆስፒታል ጋር እዚህ ምንድነው እቃው? እቃ አይደለም፣ አሟት እግሯን። ሰው ነች። ሰው ስታይኝ ታክሲ መስላለሁ እንዴ? ሄድና በዛ ጋር ፈልግ። እንዲያው ገጠር እንኳን ሰውን አይሸከም፣ ቃሬዛ አለ። አሁን እንደው በሰለጠነ ሀገር ላይ መኪና ጠፍቶ ነው? አረዲያ በጣም ተጎድታለች እንዴ? አዎ ተጎድታለች። እና ታዲያ አንተ በመኪና ልትወስዳት ያልፈለግከው ለምንድን ነው? እኔ አይደለሁም ያልፈለግኩት፣ ያልፈለገችው እሷ ነች። አንተ ምን ነው ጥያቄ ያበዛ? ስራውን ትሰራለህ አሰራ? ስራውንማ እሰራለሁ። ታዲያ ምንድነው ጥያቄ ያበዛው? ካልሆነ እኔ ሌላ ሰው ፈልጋለሁ። የሆነ ወንጀልማ አለ። ፖሊስ! አንተን ነበር ማስያዝ።
አቤት ሴትዮ በቃ የፈለግሽውን አርጊ ግን በቃ ነገ አትደውይብኝ ምን አይነት ነገር ነው እዚህ ነው እንደምንኖር ታዲያ እኮ ለማስታመም አይመችም እኔ ያስኩት ገስታውሳለ እዛ ለሁሉ ነገር ጥሩ ነው ሁሉም ነገር ይሟላልሻል ሐኪም ቤትም ቅርብ ስለሆነ ሰውዬ እዚህ የመጣሁት የራሴ ጊዜ ስለሚያስፈልገኝ ነው በጣም ተጨንቄያለሁ አገባህም እንዴ ታዲያ ምን ይሻላል ሊያስታምምሽ የሚችል የቅርብ ሰው ዘመድ ቤተሰብ ምናምን ካለም አስፈላጊውን ነገር እኔ ያደርጋል ችግር የለም አሰማ ቤተሰቦቼን በሙሉ አጥቻለሁ ከባሌ ጋር ተለያይቻለሁ እንደሚያስጨው ነገር አይደለም በቃ እኔ ልሂድና ገዛዛ ነገር ካለም ገዛስቼ ልንታ በዛውም ሻወር ወሰድ ላድርግና ልምጣ እዚህ ሻወሩም የሚመች አይመስለኝም መጣሁ ምንድን ነው በሩ ደግሞ ይቅርታ ስሜታዊ ሆኜ ሰው ፊት ተናገርኩሽ ግን ደግሞ የተናገርኩት ነገር ትክክል ነው ሁሉንም ነገር እያበላሸሽ ነው ማስተካከል ከቻላችሁ ረጋ ብለሽ ልታወሩ ይገባል የታግንጆ ላንቺ የት እንዳለ ማወቅ አይከብድሽ እባክሽ መሰረት ለስራ እንደፈለግሽው አርግሽ የት እንዳለ አጣሪልኝ እሱን ለማድረግ እሞክራለሁ ቆየው አይደል ይቅርታ በሽተኛ መሆኔን የረሳው መሰለኝ አይ አረ ይቅርታ ትንሽ እኮ ራሴን ጣልኩና ሻወር ምናምን ልሰድ ብዬ ይቅርታ ምን አይነት ራስ ወዳድ ሰው ነህ ከሰው ስቃይ ይልቅ የራስን ንጽህና ነው የሚያስጨንቅህ እየራበኝ ነው ቤት ውስጥ መድኃኒት የምውጥበት ውሃ እንኳን የለም ደጋግመን ችግሩ ላይ ማውራት መፍትሄ ይሆናል እንዴ መፍትሄው ላይ ብንቆይ አይሻልም መፍትሄውን ብናወራ አይሻልም እሺ ምንድነው ገስት ሃውስ እንሂድ
ይደክማል እኮ እንዴ እንዴት ነው ሰው የሚደክመው ማይመስል ቶሎ ሂዳ ታዲያ ምንድነው ከወዳደቀ ዕቃ ነው እንዴ የተሰራሽው? መጣው አንዲት ቦታ ደርሼ አይዞሽ ያው የሚያስፈልግሽ ነገር ስለሚኖር ላስተናጋጆቹ ነግራቸዋለሁ ቶሎ ቶሎ እየመጡ ያዩሻል። ከሰው ስሜት ይልቅ ላለባበስ ነው የምትጨነቀው። ምን ማለት ነው? ተሸክሜሽ እኮ ነው የመጣሁት ያልባል እንዴ? ልብስ ለምን ቀየርክ ይባላል እንዴ? ለኔም አስቢልኝ እንጂ እኔም እኮ የራሴ ኑሮ አለኝ። ልጆቼ እናቴ ጋር ነው ያሉት። አይናፍቁኝም? ሄጄ ማየት የለብኝም እንዴ? መጣው አይዞሽ Cheers. ምንድነው አንቺ? መጠጥ እንዲያነሷን መሰኝም ነበር። እቺን ብቻ አረ ከዚህም በላይ ነኝ። አንተ ልትገለኝ ብላ እንኳን እንደዚህ አልታዘብኩም። ለካ ሰካራም ነው የገጨሁት። ስትደናበሪ ነበራ መኪና ውስጥ የገባሽው። ገና ጠጣለሁ። ፍቅሪ ካንተ ነው
ይቀበለኝ ነበር። ምን ሆንሽ? አመመሽ እንዴ? አትንካኝ። እኔ የምለው እንደው ግን ባልሽ ስትጠጪ ምን ይሰማዋል? ደስ ይለዋል። እናቴ፣ ወንድሜ ሚስቱንና ልጃቸውን በአንድ ቀን አጥቼ አይደለም መጠጥ መርዝ በጠጣ ይገርማል። ግን ሳሚን ትቼ መሞት አልፈለግም። መኖሬ ደግሞ እሱን ይረብሸዋል። ብትሆ እንደሚጎዳ አውቃለሁ። ለሱ ብዬ ተወኝ ስለው እምቢ አለኝ። ለእኔ ብዬ ተወኝ ስለው ግን እሻለኝ። ተቀየምኩት። ለምን ትቀየሚዋለሽ? ተወኛልሽው ተወሽ ማለቴ ከዚህ በላይ ምን ማድረግ ይችላል? የሚችለውን ሁሉ ያደርግ፣ ይሸከመኛ። ትዳር እኮ ከዚህም በላይ ነው። አንተ ለነገሩ ይቻላል፣ ምንም መሸከም አትችልም። እንደውም ለሚስት ሸክም ትመስለኛለህ። በጣም አይቻለሁ። በስልክ እንኳን ትገላምጣታለህ። አይ ስነ ስርዓታ ስለማታውቂው ሰው ለምን ታወሪያለሽ? ልንገርሽ፣ እኔ ትዳሬን በጣም ማከብር ሰው በጣም አየሁ እኮ ሴትዮ አደዊ ደወልሽ እኮ። አቤት አከባበር! ስማ፣ ሴት ልጅ እንደዚህ አይደለም የምትከበረው። ሴት ልጅ ጊዜ ሰጣት፣ ቦታ ሰጣት ብትቆጣት ይሻላታል ዝም ከምትላት። ሳይ ለራስ እንጂ ለሌሎች ቦታ የለም። በቃ ላንተ ሴት ልጅ መፈልፈያ ማሽን ነው እንደምትመስለው። እሷም እንዳንተ ወጣ ከጓደኞቿ ጋር ጥሩ ጊዜ ማሳለፍ ትፈልጋለች። ልጆቼ እናቴ ጋር ናቸው ነው ያልከኝ? አዎ። ግን እንዴት ወለዳችሁ? ሳይህ አስተዛዘል አትችልም። አስተቃቀፍም አይመስልኝም። ታዲያ እንዴት ተግባብታችሁ ወለዳችሁ? ከጣት በኋላ እንዳታዘን በደንብ አስብ። ክብርህን አታስቀድም። በኋላ ጸጸቱ ይገላል። ወይኔ ሳሚ፣ የኔ ውድ ባሌን አፈከኝ። የኔና ኢሊያ ነገር አብቅቶለታል። እኔ እኮ አደጋው ያደረሰባት ችግር ይመስለኝ ነበር እኔ እንድጠላ ያደረጋት። ለካ እሷ እንደምትፈልገው አይነት ሰው ስላልነበርኩ ነው አፍ አውጥታ አልፈልግም ያለች። እኔ ለሷ ሳስብ ስለ ራሴ ማሰብ አቆሚያለሁ። ሁል ጊዜ ራሴን ስወቅስ ነበር። ምናልባት የዛኔ እኔ ስልክ ባልደውላት ኖሮ አደጋውን ባልደረሰባት ነበር፣ ቤተሰቦቿ ማይሞቱም ነበር ብዬ አስባለሁ። ውስጤ ሰላም ቢያጣም ከሷ ጋር ስሆን ግን ሁሌ ደስተኛ እንደሆንኩ ነበር ሳስመስል የነበረው። እሷን ለማግኘት ብዙ ነገር አጥቻለሁ። እሷን ለማስደሰት ብዙ ሰው አሳዝኛለሁ። እሷ ግን ይሄንን እንኳን መረዳት አልቻለችም። ከሁሉም በላይ ደግሞ እሷን አስበልጬ ካንተና ከብርቴ ርቄያለሁ። ለካስም ብዬ ነበር ስለፋ የነበረው። እኔ ሚስቴን በጣም ነው ማፈቅራት። እሱ አልገባትም እንጂ ይሄን ደግሞ ሁሉም ሰው ያውቃል። እሱ ነው ጥፋት። ምኑ? አንተ እንደምታፈቅራት ሰው አወቀ አላወቀ ምንም ጥቅም የለውም። አንተ እንደምታፈቅራት ሰው ካላወቀች what's the point? ማወቅ አለባታ፣ ማወቅ አለባት። ለምሳሌ እሷ እንደምታፈቅረኝ እኔ በደንብ አድርጌ ያውቃለሁ እኮ። ፍቅሯን ስለምታሳይህ ነው ማየት አለባታ። እኔ ማሳያትን ፍቅር እንዳታይ ምን ጋረዳት? ከዚህ በላይ ምን ማድረግ አለብኝ?
እባክሽ እኔ ማነሽ ሊያ ስለማታውቂው ነገር ዝም ብለሽ አታውሪ። እኔ በጣም ዘመናዊና ለሚስቴና ለልጆቼ ምን ማድረግ እንዳለብኝ በደንብ ማቅሰው። ታዲያ ለምንድን ነው የምትቀናው? እሷ ምን አውቃለሁ አመል ሆኖባት ነው እንግዲህ። እኔ እንድትቀና ብዬ አንድ ሆን ብዬ ያደረኩት ነገር የለም። በቃ እባክሽ ተኝ በቃ። በዚህ ሁሉ መሃል እንደምትወዳት ተረድቻለሁ። ምን ዋጋ አለው? ከዚህ በፊትም ስለሷ እያሰብኩ ያባከንኩት ጊዜ እያሳዘነኝ ነው። ከዚህ በኋላ ስለናንተ እንጂ ስለሷ ማሰብ አልፈልግም። የወንዶች ፕሮግራም አላልክ ነበር እንዴ? ደግሞ በዚህ ተናደደ ነው ወይስ አንተ በእኔ ታፍኛለህ? አዎ አፍሻሻ አንተ ሆነ ሌላ መፈለግ ነው። ቤት አለኝ ብለህ እንዳት ሄይ አልሞታችሁም። ሄይ ለማለት መጣኔ ዳደው የፈረሱን ዱካና አየሁት ኮቴውን ሰማሁት ለካ ስጋ አልቦ ሄዷል ወይኔ እንደፈራሁት ሳሚ ላጣህ አልፈልግም ታስፈልገኛለህ ሳሚዬ ሳሚ ለምን መጣሽ? ይቅርታ ልጠይቅህ በጣም ናፍቀኸኛል ግራ ገብቶኛል ይቅርታ ጊዜ የለኝም የሚፈልጉኝ ቤተሰቦች አሉ እነሱን መካስ ፈልጋለሁ አውቃለሁ አስቀይሜሃለሁ ግን አንድ ድል ስጠኝና ልካስህ ሊያ ውስጥ የቀረ ቂምም ፍቅርም የለም
ሁሉም ነገር ትዝታው ነው ቀርቷል። እኔንስ ለማን ጥለኸኝ ብቸኛ እንደሆንኩኝ ታውቃለህ። ስለ ሁሉም ነገር ይቅርታ አድርግልኝ። አንቺ መቼም አትቀየሪ። በጣም ራስ ወዳድ ነሽ። የተለየሁት እኔ ሸክም ስለሆንኩበት በራሱ መኖር እንዳይችል አድርጌዋለሁ። ይኸው ለሱና ለቤተሰቦቹ ሲኖር ስላየሁ በጣም ደስተኛ ነኝ። ሁሌም እንደምወደው ንገሩት። ባለቤቴ ነች፣ የልጆቼ እናት ነች። አልጎዳትም። አንድ መቤት ይቅርታ። ሰብሊ አጸድቱንድ ፈጣሪ ምስክሬ ነው። ነገሮች በሙሉ አንቺ እንደምታስቢያቸው አይደሉም። በፍጹም እርግጥ ሊመስል ይችላል። ሰብሊ ያንቀን ባንቺ ተናድጄ ማረገውን በሙሉ አላውቅም። ዮናስ ጋር እሱ ጋር ሲሄድ የቀጫዋት ከእነሱ ጋር የምትሰራ ዶክተር ነች። እሷን እያስታመምኩ ነበር እንጂ ምንም ሌላ ነገር ያደረኩት ነገር የለም። ሰብሊ እንዲያነቱን ርካሽ ነገር ደግሞ ላደርገው አልችልም። ሰብሊ ሁሉም ነገር ደግሞ እስከ ዛሬ የነበረው ነገር በሙሉ እንዲመስልሽ ያደረኩት ደግሞ እኔ ይቅርታ። ከዚህ በኋላ እንደምትፈልግ ይሆናል። ነገር እንዳይመስልሽ አደርጋለሁ። ሰብሊ የራሴን ስሜት ብቻ ያዳምጥኩ ስለ ሁሉም ነገር እኔ ልቀጣ ሲወራ ሰብሊ ምን ማድረግ ዳኝልኝ እንጂ ከመሬት በታች ወርዳለሁ። ሰብሊ ከአፈር በታች መሆን እፈልጋለሁ። አባ ከእሷ ጋር ያሳለፍኩትን ጊዜ አላማረውም። ብዙ ነገር የተማርኩበት ወቅት ነው። አሁን ግን እናንተና ራሴ መንከባከብ ነው የምፈልገው። መልሼ ያገኘው ደስታ ማንም ጣልቃ ገብቶ እንዲወስድብኝ አልፈልግም። ውሸት ነው። ያለ እሷ ህይወት የለም። ልጄ የእኛን ፍቅር መቼም አታጣው። ቀድሞም የተከፋንብህ ጨርሰ ስለተውከን እንጂ ለሚስት ቅድሚያ ስለሰጠህ አይደለም። ይሄ የተፈጥሮ ህግ ነው። ሁለት ብልጦች ቢኖሩ ሁለት አሸናፊዎች አይኖሩ። ትዳር ውስጥ የአንዱ መሸነፍ ግድ ነው። ብትከፋም ይቅርታ ጠይቃት። ታስፈልጋለችና አንተም ታስፈልጋታለህ። ለእኔም ታስፈልጊኛለሽ። ድጋሜ ታገቢኛለሽ? ምንድነው? ስራ ስጡኝ ጂኒ ቁልቋሎ ምናምን አልሻው። ስራ ተሰጠሽ። ስራ ከተሰጠሽ በኋላ ከስራ ላይ አስሬ ና እያልሽ ትጠሪያለሽ። ምን ፈልገሽ? ኧረ ስራዬን ልስራበት። ቁጭ በል። ቆሜ አውሪኝ። ምንድነው? ከማን ጋር ነበርክ? ምን አገባሽ? ኧረ ቆይ ምንድነው ችግርሽ? ሴትዮ ሴትዮ አበለኝ ሰውዬ።
ሰውዬ እኔ ባልሽን ሰውዬ? አንተስ ሚስትህን ሴትዮ? አዎ ሴትዮ ምናምን ማለት ነበረብኝ ይባላል? አይባልም። ሰውዬ ምናምን ባል ይባላል? አይባልም። ትዳር ላይ ጭቅጭቅ ምናምን ካለስ መፋታት፣ ችግርን መፍታት። እንደሱ ነው የተባባል። ትዳር ላይ መፋታት የለም፣ ችግርን መፍታት። ነይ